ዊንዶዋችንን ከፍተን ወደዛ ስናጮልቅ ወደዛ ስናይ ኮምፒውተር ላይ ማለት ነው ብዙ ፋይሎች ሳናቅ እንከፍታለን። ከዛ ከአንዱ ወደ አንዱ ለመዝለል በጣም አዳጋች ይሆናል። ማውዛችንን ወዲያ ስንለው ጊዜያችን በጣም ይባክናል። ለምን? ኪቦርድ ላይ አልት ታብ ይጠቀሙ። አልት ታብ ሲሉ ወደ ፈለጉት ታብ ወደ መጀመሪያው፣ ወደ ሁለተኛው፣ ወደ ሶስተኛው እያለ እየዘለለ ይሄድልዎታል። ስለዚህ አልት ታብ ይጠቀሙ እርሶ። ሁለተኛው ደግሞ ነግሮት አንድ ፋይል ከፍተው ሙሉ ዊንዶውን ትልቅ ስክሪን ገዝተው ብቻውን ከሚጠቀሙበት 2-3 ፋይል ጎን ለጎን አድርገው ፓራላሊ መስራት የሚችሉበት ዘመናዊ ደግሞ ፕሮፌሽናል ደግሞ አሪፍ ሰው የሚያስመስሎትን አንድ ቲፕ ልንገሮት። ለምን ዊንዶውስ ቀስት ወደ ግራና ቀስት ወደ ቀኝ አይነኩ። በፈለጉበት በኩል ዊንዶ የተከፈተ ይጨምሩሎታል። ስለዚህ በግራ በቀኝ ስራውን መልቲታስክ ሆነው ማሳለጥ ይችላሉ። ገብቶታል ብዬ አስባለሁ። እርስዎ ይገባዎታል። በመሃል ማስታወቂያ ልንገራችሁ። ትልልቅ ኮፒ ማሽኖች ለድርጅት ደንበኞቻችን አምጥተናል። ስለዚህ ኖታ ቴክኖሎጂስ መስቀል አደባባይ ወይም 0908333333 ብለው ይደውል። ሶስተኛው ደግሞ በጣም የሚወደድ ነው በእውነት ፒክቸር ዳውንሎድ ሲያደርጉ ከክሮም ላይ በተለያየ ፎርማት በማያውቁት ሁሉ ያመጣቦታል። ከዛ እሱን ለመክፈት ግብ ነው። ወርድ ላይ ወስዱታል፣ ፓወርፖይንት ላይ፣ ፎቶሾፕ ላይ፣ አዶብ ፕሪሚየር ላይ። አቤት የርሶ መከራ። አንድ አማራጭ ልንገሮት። እቺን ክሮም ኤክስቴንሽን በመጠቀም ህይወቶን ያቅለሉ። ስለዚህ ምን እናደርጋለን? አብራችሁ ተከተሉኝ። ክሮማችን ላይ ኤክስቴንሽን ሴቭ ኢሜጅ አስ ታይፕ የሚል አለ። ስለዚህ እሱን እንገባና ክሊክ እናደርገዋለን በምንፈልገው ፋይል ፎርማት ማለት ነው። ስለዚህ ጄፒጂ ነው ፒኤንጂ የፈለጉትን ያደርግሎታል ማለት ነው። እኛን ፎሎ ማድረግ ሁል ጊዜ እንደምንለው አዋጭ ነው። ትምህርት በነፃ ዕቃ በገንዘቡ የሚገዙበት ብቸኛ ፕላትፎርም እኛ ጋር ያገኛሉ። ይመቾት። ኖታ